ባንካችን ለጌርጌሴኖን የአእምሮ ህሙማን መርጃና ማገገሚያ ማዕከል የ3 ሚሊዮን ብር ድጋፍ አደረገ። ባንካችን አቢሲኒያ የካቲት 25 ቀን 2018 ዓ.ም ለጌርጌሴኖን የአእምሮ ህሙማን መርጃና ማገገሚያ ማዕከል የህንፃ ግንባታ እገዛ ይውል ዘንድ የ3 ሚሊዮን ብር ድጋፍ አደረገ። ባንካችንን በመወከል በስፍራው የተገኙት የባንካችን ዲፒዩቲ ቺፍ ከስተመር ሪሌሽንሺፕ እና አኩዊዚሽን ኦፊሰር የሆኑት አቶ ወሰኔልህ አበራ ድጋፉን ካስረከቡ በኋላ እናንተ አብዛኞቻችን በግልም በቡድንም የማንችለውን ሸክም ተሸክማችኋል ያሉ ሲሆን አክለውም መተን ስለጎበኘናችሁ እጅግ በጣም ተደስተናል። የዛሬውም ድጋፋችንም የመጀመሪያው እንጂ የመጨረሻው አይሆንም ብለዋል። እንግዲህ ዛሬ በዚህ ማዕከል ተገኝተን በአቢሲኒያ የሥራ አመራር ቦርድና ማኔጅመንት ስም ስጦታ ለማቅረብ በመገኘትና ይህንን መልእክት ለማስተላለፍ ከእናንተ ጋር በማዕከላችሁ በመሆኔ በጣም ደስተኛ ነኝ። ይህንን ተቋም የመሰረቱትና በዚህ ተቋም ውስጥ አገልግሎት እየሰጣችሁ ያላችሁ ሁላችሁንም በባንኩ ስም በጣም ነው የምናመሰግነው። የሁላችንንም ኃላፊነት የሚወጡ ሰዎች አሉ። እንግዲህ ከነሱ መካከል እናንተ ትገኛላችሁና ሁላችንም መስራት የሚጠበቅብንን ነገር በጣም ከባድ ስራ ሐሳቡን አመንጭታችሁ በየዕለቱ ደግሞ ሐሳብ ማመንጨት ሳይሆን መተግበር በጣም ከባድ ነገር መሆኑን እናውቃለን። ሰው ይሰለቻል በየቦታው ገንዘብ ለመስጠት ድጋፍ ለማድረግ ሰው ማየት ይጠበቅባችኋል። ያንን ሰብስባችሁ ደግሞ በየዕለቱ በጣም ቻሌንጂንግ በሆነ ኢንቫይሮንመንት ውስጥ ሆናችሁ ይህንን ስራ እየሰራችሁ በመገኘታችሁ እንግዲህ ብድር ከፋይ የሆነው አምላክ ብድራችሁን ይክፈላችሁ። እንግዲህ በእኛ በኩል ይሄ የመጀመሪያ ነው። እንግዲህ እንደማውቀው በሚቀጥለው ጊዜ ደግሞ የተሻለ ድጋፍ ለማድረግ ከጎናችሁ ሆነን ድጋፍ ለማድረግ አብሮነታችንን ለመግለጽ ሙከራ እናደርጋለን። የባንኩ ማህበረሰብ በግል ቅድም እንደተባለው በግልም በቡድንም ሆነው ድጋፍ እንዲያደርጉ ተገቢውን የማስተዋወቅ ስራ ለመስራት ኃላፊነቱን እንወስዳለን። እንግዲህ የጀመራችሁትንም ህንፃ ተጠናቆ የበለጠ አገልግሎት የምትሰጡበት ሁኔታ እንዲመቻች እና ይህንን እንዲጨርሱ ተስፋ እናደርጋለን። መልካም የሥራ ጊዜ እንዲሆንላችሁ እንመኛለን። እናመሰግናለን። ቴንክ ዩ። የጌርጌሴኖን የአእምሮ ህሙማን መርጃና ማገገሚያ ማዕከል መስራችና ስራ አስኪያጅ የሆኑት ሊቀ ሕሩያን መለስ አየለ በበኩላቸው ለተደረገላቸው ድጋፍ አመስግነው አቢሲኒያ ባንክ ዛሬ ያደረገልን የገንዘብ ድጋፍ በባንክ ደረጃ ከተደረገልን ድጋፎች ሁሉ ከፍተኛው ነው ሲሉ ተናግረዋል። እንደየአቅሙ ከ100 ሺህ ብር ከ200 ሺህ ብር ጀምሮ እንግዲህ የመጨረሻ ትልቁን ሪከርድ ይዞ ያዘው እኛ በእኛ ደረጃ በመታገዝ ወይም በመርዳት ደረጃ ዘመን ባንክ ነበረ። እሱም የመጨረሻው 2 ሚሊዮን ነው። የእናንተ ሪከርድ ሰብሮ 3 ሚሊዮን አድርጓልና በጣም ደስ ብሎናል። እጅግ በጣም ነው ደስ ያለን። እንደተባለው ከዚህም በኋላ አብረን በጋራ እንሰራለን። ይሄን የጀመርነውን ህንፃ አልቆ ህሙማኑ ከዚህ ጋር ወደ ተሻለ ህንፃ ላይ ሄዶ እንግዲህ ስትመጡ በተሻለ ቤት ላይ እንገናኛለን የሚል ነገር አለ። በአጠቃላይ ይህንን በማድረግ እንግዲህ ብዙ አብረን ይኖራልና ያንን ሁሉ ለማስወሰን የደከማችሁ የለፋችሁ በእነዚህ በሚታገዙ በህሙማኑ ስም ከልብ ዝቅ ብዬ ማመስገን እፈልጋለሁ። እግዚአብሔር ስራችሁን ይባርክላችሁ። ባንኩ ደግሞ ከዚህም በላይ በፊትም የተሻለ የሚባል ነው። ከዚህም በላይ ደግሞ ለውጥ አምጥቶ ከዚህም በላይ እንዲታይና እንዲያግዝም እግዚአብሔር ይፍቀድ። እንግዲህ
ሌሎች ባንኮች በዚህ ልክ ማገዝ ቢችሉ በኢትዮጵያ ላይ ችግረኛም አይኖርም ብዬ አስባለሁ። የባንኩ ሰራተኞች በተለይ በበዓል ወቅት በግልም ሆነ በጋራ መጥተው የሚጎበኙ ሲሆን የዛሬው ግን የተለየ ነው በማለት አድናቆታቸውን ገልጸዋል። በቅርንጫፍ ደረጃ በተደጋጋሚ በዓልን እየጠበቁ እኛ ባምቢስ ነው እንትናችንና ባምቢሶች በዓል እየጠበቁ ይመጣሉ፣ ይጠይቁናልና ዛሬ ደግሞ ለየት ባለ መልኩ እንግዲህ እናንተ ጋር መልእክቱ ደርሶ እንግዲህ የነዚህ የምስኪኖች አምላክ መልእክቱን አድርሶ ሊሆን ይችላል። በዚህ የድጋፍ ርክክብ ስነ ስርዓት ላይ የባንካችን የበላይ ስራ አመራሮችና ሰራተኞች የተገኙ ሲሆን 720 ለሚሆኑና በማዕከሉ ተጠልለው ለሚገኙ የአእምሮ ህሙማንም የምሳ ግብዣ ተደርጓል። በመጨረሻም የማዕከሉ መስራችና ስራ አስኪያጅ የሆኑት ሊቀ ሕሩያን መለስ አየለ ለባንካችን የምስጋና የምስክር ወረቀትና ዋንጫ ያበረከቱ ሲሆን እንደ አቢሲኒያ ሁሉ ሌሎች ባንኮችም የድጋፍ እጆቻቸውን እንዲዘረጉላቸው ጥሪ አቅርበዋል። የጌርጌሴኖን ህንጻ ሲነሳ 1219 አቢሲኒያ ባንክ ነው የሚታወቀውና በዛ መልኩ እንግዲህ 1219 ማንም ነው ጌርጌሴኖንን የሚደግፍ የሚጠይቅ 1219 አቢሲኒያ ማያቅ የለምና በዛ መልኩ እንግዲህ ሰው የዕለት ነገር 10,000 20,000 በቀን የሆነ ነገር አናጣም። በዛ በኩል ሰው ሲያስገባና ይሄንን እኛም እንቀጥልበታለን። እናንተም ላደረጋችሁት ነገር በውጣ ይተካ እግዚአብሔር ይስጥልን ማለት እፈልጋለሁ። ከልብ አመሰግናለሁ። ክብር ይስጥልን። አቢሲኒያ የሁሉም ምርጫ